ብዙ ሰው እንደሚያስበው ስኬታማ ተማሪዎች ብዙ ሰዓት ስለሚያጠኑ ብቻ ነው ውጤታማ የሚሆኑት ወይስ ሌላ ሚስጥር አለ? እንግዲህ መልሱ ምናልባት የሚያስገርም ይሆናል። እስኪ አብረን እንየው። ሚስጥሩ ይሄ ነው፣ ብዙ ሰዓት ማጥናት ሳይሆን ብልህ የሆነ ስርዓት መዘርጋት። እሺ፣ ብዙ ተማሪዎች የሚወድቁበት ትልቁ ስህተት ምንድን ነው? እስኪ እንየው። ትልቁ ስህተት ይሄ ነው፣ ለማጥናት ሙድ እስኪመጣ መጠበቅ። ይህ በፍጹም አይሰራም። ያው ስኬታማ ተማሪዎች በስሜት አይመሩም፣ በፕሮግራም እንጂ ዲሲፕሊን ይገነባሉ። እንግዲህ መፍትሄው የሚጀምረው ከእሁድ ነው። ሳምንቱ ሳይጀምር መዘጋጀት በጣም ቀላል ነው። መጀመሪያ የሳምንቱን ሥራዎች በሙሉ መዘርዘር፣ ከዛ እንደ ከባዱ ደረጃ ማውጣት። ወሳኙ ሕግ ይህ ነው። በጣም ለሚከብደው ትምህርት በጣም ንቁ የሆነበትን ጊዜ መስጠት። እሺ፣ አሁን ወደ ዋናው የአጠናን ዘዴ እንጣ። ትኩረትን ሰብስቦ የመፈተን ዘዴ ማለትም ሁሉንም ረባሽ ነገሮች ማጥፋት። አዎ፣ ስልክንም ጨምሮ። ቀመሩ ይሄ ነው። ለ50 ደቂቃ ምንም ረብሻ በሌለበት ሁኔታ ማጥናት። ከዛ ወዲያው የ10 ደቂቃ እረፍት መውሰድ። ይሄ በጣም ወሳኛ። ዝም ብሎ ደጋግሞ ማንበብና ማስመር ግን በቂ አይደለም። ያ ማጥናት አይደለም። ከማንበብ ይልቅ ራስን መፈተን የተሻለ ነው። አእምሮ እንዲያስታውስ ማስገደድ ማለት ነው። እሺ፣ የመጨረሻው ግን ወሳኙ እርምጃ በየሳምንቱ አሰራሩን መገምገም እና ማስተካከል። በየሳምንቱ መጨረሻ ላይ ቆም ብሎ ራስን መጠየቅ ያስፈልጋል። እነዚህን 3 ጥያቄዎች መጠየቅ ነው። ምን ሰራ? ምን አልሰራም? ምን ይሻሻል? ሂደቱ ይሄ ነው። ያለፈውን ሳምንት ዕቅድ መገምገም፣ ከዚያ ለሚቀጥለው ሳምንት ማስተካከል። ዋናው ነገር ውጤታማ ጥናት ራስን መክዳት አይደለም፣ ብልህ ስትራቴጂ መከተል ነው እንጂ። እንግዲህ ብዙ ሰዓት ከማጥናት ይልቅ ብልህ በሆነ ስርዓት ውጤትን መቀየር አይሻልም?